ሰላም ጤና ይስጥልኝ ክቡራትና ክቡራን፣ ስንታየው አስፋው ነኝ ከቪኦኬኤም ቮይስ ኦፍ ኮሪያ ሚዲያ። ክቡራትና ክቡራን፣ ያው መቼም የትም ቦታ ብንሆን ሁል ጊዜ ህዝቦቻችንን እናስባለን፣ ወጣቶችን እናስባለን። አሁን ሩቅ ሆነን ስናስብ፣ ኢትዮጵያን ስናስብ፣ አፍሪካን ስናስብ በተለያየ አይነት አጋጣሚ በተለይ የአፍሪካን ወጣት በምንመለከትበት ጊዜ ሁላችንም የሚያስማማን የወጣቱ ጄኔሬሽን የስራ ጋፕ እንዳለበት እናውቃለን። ስራ በጣም ይፈልጋል። የስራ ኦፖርቹኒቲዎች ግን በጣም በተለይ በታዳጊ አገሮች ውስጥ ብዙ ጋፖች አሉ። ሁሉም ሰው የሚያውቀው ብዙ ጋፖች አሉና ምን ዝም ብዬ ምን አሰብኩኝ፣ እነዚህ ያደጉት ሀገሮች የሚባሉት አሜሪካ በሉት ወይ ካናዳ፣ ደቡብ ኮሪያን ጨምሮ እና አውስትራሊያን ብዙዎቹን ስንጠቅስ እንዴት አድርገው ነው ሀገራቸውን ሊያሳድጉት የቻሉት? እንደገናም ደግሞ እንደ ገቨርንመንት እንደ መንግስት ለህዝቦቻቸው ምን አይነት የስራ እድል ነው የፈጠሩት? እንዴት አድርገው ነው ወጣቱን ጄኔሬሽን ስራ እንዲያገኝ ያደረጉት የሚለውን ነገር ሳስብ ነበር። ያው ታስባላችሁ፣ የሆነ ነገር ለማድረግ ስታስቡ የምትችሉትን ሙያዊ ድጋፍ ወይም ሀሳቦች ማሳወቅ ይጠበቅባቸዋል ማለት ነው። እና የተወሰኑ አና ነገሮችንም ዶክመንቶችንም ሳይ ወደ 12 የሚሆኑ ነጥቦችን በተለይ እነዚህ ያደጉት ሀገሮች ለወጣቱ ስራ ከመፍጠር አንጻር ያደረጓቸው ነገሮች አሉ። ምናልባት ያው ሌሎችም በአፍሪካ ሀገር ውስጥ ያሉ ሊደሮችም ደግሞ ይህንን ነገር አንዳንድ ጊዜ ያው ድህነቱ ምኑም ነገር ስላለ ሁሉ ነገር በአንድ ጊዜ ላይሆን ይችላል። ጥረቶች አያደርጉም ማለት አይቻልም። ጥረቶች ሊያደርጉ ይችላሉ። ነገር ግን ደግሞ በደንብ ማየት እንዲቻል እነዚህ ያደጉ ሀገሮች ምንድነው ምን አይነት ቴክኒክ ነው የተጠቀሙት የሚሉት 12 ነጥቦች አሉ። ከቻልኩኝ በሁለት ክፍል አድርጌ ለማቅረብ ሞክራለሁ። 6ቱን አሁን ማቅረብ እችላለሁ። ቀጣዩን ደግሞ 6 በቀጣይ ማቅረብ እችላለሁና አንዱ የመጀመሪያው ያደረጉት ነገር ለምሳሌ በእንግሊዘኛ ምን የሚል ነገሮች ማግኘት እንችላለን? ስትሮንግ ኤዱኬሽን፣ ጆብ ሊንክ፣ ስኪል ማቺንግ። ያው ትልቁ ነገር በተለይ የትምህርት ስርዓቱ ላይ ነው በጣም የሚሰሩት። የትምህርት ስርዓቱን ከስራ ጋር እንዲገናኝ ማለት የኤዱኬሽናል ሲስተሙ ከስራ ጋር ልክ አሁን እንደምታውቁት የካሪኩለም ምናምን ሲቀረጽ አንዳንድ ጊዜ ስራው የሌለበት ካሪኩለም ሊቀረጽ ይችላል። ነገር ግን አብዛኛው የሚቀርጿቸው ካሪኩለሞች ከስራ ጋር እንዲያያዝ አድርገው ቀርጸዋቸዋል። ዜ አላይን ኤዱኬሽን ዊዝ ሌበር ማርኬት፣ የሌበር ማርኬቱ ምንድነው የሚፈልገው በሚል ከሱ ጋር አንላይን እንዲሆን ይደረጋል። አፕዴት ያደርጉታል ሁልጊዜ። በዚህ መሰረት ነገሮች እየተሰሩ መሆናቸውን ያያሉ። እነዚህ ቴክኒካል ኤንድ ቮኬሽናል ኤዱኬሽን የሚባሉት እነ ቲቪቲዎች በደንብ ፎከስ ያደርጋሉ እና ዱዋል ሲስተም የሚባለው ጥናትን ከስራ ጋር ከምን ጋር አያይዘው እንዲሄድ ያደርጋሉ ማለት ነው። ለዚህ ምሳሌ ጀርመንን መጥቀስ እንችላለን። ጀርመን ላይ ይሄ ምሳሌ አለ፣ ኮሪያም ላይ ይሄ ምሳሌ አለ። እንደዚህ ሲሆን ውጤቶቹ ምንድናቸው ስንል ግራጁዌትስ አር ጆብ ሬዲ ኤንድ ጆብ ሲከርስ ነው። ግራጁዌቶች ለተመራቂዎች እንደዚህ አይነት ነገር ሲሆን ስራው በጣም ሬዲ ይሆናል። ከዛም አልፎ ተርፎ ማች እንዲሆን ይደረጋል ማለት ነው። ሁለተኛው ዩዝ ኢንተርፕሪነርሺፕ ሰፖርት የሚባል ፕሮግራም አለ። ማለት ወጣት የሆኑ የስራ ፈጣሪዎች ስራዎችን ሲፈጥሩ ምን ሲያደርጉ ለነሱ ደግሞ የድጋፍ አገልግሎት ይሰጣል፣ ሰፖርት ይደረጋሉ ማለት ነው። ኢንተርፕሪነርሺፖችን they help young people create jobs and just look for them, ወጣቶች ስራ እንዲፈጥሩ ያደርጋሉ። ስራ የፈጠሩ ወጣቶችን ደግሞ ፎሎ አፕ በማድረግ ሰፖርት ያደርጓቸዋል፣ ይረዷቸዋል ማለት ነው። በተለያዩ ቴክኒኮችን በመጠቀም
እንደሚታወቀው ወይም ብዙ ጊዜ ሲባል እንደምንሰማው ለምሳሌ ስታርታፕ ግራንት ኤንድ ሲድ ፈንዲንግ የሚባል የስታርታፕ የስራ ፈጣሪዎች ድጋፍ ይደረጋል በገቨርንመንት በኩል። እንደገናም ደግሞ ሲድ ፈንዲንግ የሚባል ስራውን ለመጀመር የሚረዳቸውን ገንዘብ ድጋፍ እንዲያገኙ ያደርጋሉ ያደጉት ሀገሮች። ከዛም አልፎ ተርፎ ፍሪ ኦር ሎ ኢንተረስት ዩዝ ሎንስ ለወጣቶች ከብድር ነፃ ወይም ደግሞ ትንሽዬ ኢንተረስት ያላቸውን ገንዘብ እንዲያገኙ ይደረጋል። ከዛም አልፎ ተርፎ ደግሞ ታክስ ሆሊዴይስ ፎር ስታርታፕስ ለስታርታፖች ታክስን አስመልክቶ ከቀረጥ ነፃ እንዲሆኑ ወይም ደግሞ በቃ ብዙ ጊዜ የታዳጊ ሀገሮች ላይ ታክስ ራሱን የቻለ ፕሮብሌም ነው። ስለዚህ ታክስ ላይ በጣም በቃ ያህል ታክስ ላይ ያስከፍሉ ነው እንደዚህ ሊሆን ነው ነገሬን ላጣ ነው ብሎ እንዳይጨናነቁ ከታክስ ፍሪ የሆነ ነገር ይደረጋል። ሶስተኛው ስሞል ኤንድ ሚዲየም ኢንተርፕራይዝ የሚባለው ኤስኤምኢ ፕሮሞሽን፣ እነዚህን ደግሞ በደንብ ፕሮሞት ማድረግ ቤትም ሀገር ስንመለከት ጥቂት የሚመስሉ ኤኒ ካንትሪስ ሁሉም ከስሞል ስኬል ነው የሚጀምሩት። አሁን ኮሪያን ብናነሳ ያው ኮሪያ ስላለውኝ እነ ሳምሰንግን እነ ኤልጂን እንደ ምሳሌ ብናይ በጣም ከስሞል ስኬል የጀመሩ ናቸው። እነ ሳምሰንግ በግሮሰሪ ሌቭል የነበረ ካምፓኒ ነው፣ ድርጅት ነው፣ እየተባለ ነው እንደዚህ ቢግ የሆነ በጣም ዶሚናንት የሆነ ካምፓኒ ሊሆን የቻለው። ስለዚህ ስሞል ስኬል ላይ ወይም ደግሞ ሰፖርት በማድረግ ፕሮሞት በማድረግ በእንደዚህ ዙሪያ ይህንን ስራ ይሰራሉ ማለት ነው። ኢዚ ቢዝነስ ሌላው በጣም የሚገርማችሁ በጣም ቀላል የሆነ ቢዝነስ ሬጅስትሬሽን አሁን በታዳጊ ሀገሮች ሪሊ ኢት ኢዝ ሶ ዲፊካልት። አሁን በውጭው ዓለም በጣም የሚገርማችሁ ቢዝነስ ሬጅስትሬሽን ምናምን በጣም ኢዚ ነው። ዋን ዶር ሰርቪስ የሚባለው ዋን ዊንዶ ሰርቪስ እንደሚባለው በአንድ ጊዜ ምንም ሌላ ነገሮች ሳያስፈልጉ በቀላሉ ሬጅስትሬሽን እንዲያደርጉ ይደረጋል። አክሰስ ቱ ፋይናንስ ነገሮች ይመቻቻሉ። የገንዘብ አቅርቦት ማግኘት በሚችሉባቸው መንገድ የገቨርንመንት ፕሮክሪመንት ኮታስ ፎር ኤስኤምኤስ። ስለዚህ መንግስት የተለያዩ ስራዎች ሲኖረው በተለይ ለስሞል ስኬል ኮታ አላቸው። ስለዚህ ለትልልቅ ለሆኑ ነገሮች ለትልልቅ ካምፓኒዎች ኮታ አለ። እነዚህን ትንንሽ ኢንተርፕራይዞችን ከማሳደግ አንጻር ደግሞ የራሳቸው ኮታ አላቸው። በዛ በኮታ መሰረት ያንን ነገር ስራቸውን እንዲያገኙ ይደረጋል። ከዛ በተረፈ ደግሞ ኤክስፖርት ሰፖርት ፕሮግራም አላቸው። ምክንያቱም እያንዳንዱ ፕሮግራም ኤክስፖርት ሰፖርት እንዲሆን ይደረጋል ማለት ነው። ይሄ ሲሆን እነዚህ ሎካል ቢዝነሶች እንዲያድጉ ትልቅ ሌቭል እንዲደርሱ ይደረጋል ማለት ነው። አራተኛው አክቲቭ ሌበር ማርኬት ፖሊሲስ የማርኬት ፖሊሲው ደግሞ ወጣቶችን አክቲቭ የሆኑ ሰዎችን እነሱን በፍጥነት ፓርት ኦፍ እንዲሆን ይደረጋል። ገቨርንመንት ኢንተርቬንስ ዳይሬክትሊ ኢን ኤምፕሎይመንት፣ መንግስት ከኤምፕሎይመንት ጋር ተያይዞ ፓርት አለው። አሁንም በጣም ከማውቀው የኮሪያን ምሳሌ ብነግራችሁ ኮሪያ ውስጥ እያንዳንዱ ካምፓኒው ላውንች ሲደረግ ምን ያህል ሰራተኛ እንደሚፈልግ ለገቨርንመንት ዲሊቨሪ ያደርጋል፣ ያቀርባል። ስለዚህ የገቨርንመንት ሰዎች ናቸው ለዛ ካምፓኒ ስራ እንዲቀጠር የሚያደርጉት። አሁን ብዙ ጊዜ በዘመድ በምናምን የሚባሉ ወይም አንድ ካምፓኒ ያለ ሰው የሱን ሰዎች ብቻ እዚህ ካምፓኒ ላይ እኔ እንደዚህ ነው ማደርገው ብሎ ዲሳይድ ማድረግ አይችልም። ስለዚህ የመንግስት ፓርት ኦፍ ገቨርንመንት ነው ያኛው ካምፓኒ ያው የሀገር ውስጥ እንትን እስከሆነ ድረስ። ስለዚህ ምንድነው የሚደረገው? ባስቀመጠው ባዘጋጀው መሰረት ሰራተኛ ምን ይደረግለታል ማለት ነው? ይቀርብለታል። ስለዚህ መንግስት ራሱ ምን ያህል ሰው እንደሚፈልግ አሁን ስንት ሰው እንዳለው ይሄንን ነገር ፎሎ አፕ እያደረገ ስራ ፈላጊዎች ወደዛ ሴንተር እየሄዱ በሚፈልጉት መሰረት ስራ እንዲያገኙ ይደረጋል። ስለዚህ ገቨርንመንት ራሱ ከቅጥሩ ጋር ተያይዞ
ምክንያቱም ያቀረበውን ልክ ፈቃዱን ሲያገኝ ያስመዘገበው ለዚህ ስራ ይሄን ያህል ሰው ነው የምፈልገው እስካለ ድረስ ለምሳሌ 100 ሰራተኛ ፈልጋለሁ ብሎ 60 ሰራተኛ ብቻ የሚያሰራ ከሆነ መንግስት 40 ሰራተኛውን ደግሞ እንዲያስገባ እንዲቀጥር ያንን ነገር ምን ያደርጋል ማለት ፎሎ አፕ ያደርጋል። ዌጅ ሰብሳይድስ ፎር ካምፓኒስ ሼሪንግ ዩዝ ወጣቶችን በተለይ በሚቀጥርበት ጊዜ ስለ ወጣት እያወራን ስለሆነ ሰብሲዳይዝ የሚያደርጋቸው ነገሮች ካሉ መንግስት ገቨርንመንት ሰፖርት ያደርገዋል። ፐብሊክ ወርክስ ኤንድ ቴምፖራሪ ኢምፕሎይመንት ፕሮግራም አለ። የፐብሊክ ስራዎች አሉ፣ የኢምፕሎይመንት ፕሮግራሞች አብረው አሉ ማለት ነው። ይሄ በሚሆንበት ጊዜ ወጣቶች ወደ ስራው ዓለም እንዲገቡ በገፍ እንዲገቡ በብዛት እንዲገቡ እድሎች ይመቻቻሉ። አምስተኛው ከዲጂታል ኢኮኖሚ እና ከኢኖቬሽን ኢንቨስትመንት ጋር የሚያያዝ ነው። ከዲጂታል ኢኮኖሚ they invest heavily in future industries ምንድነው ያደረጉት እነዚህ አገሮች ዲጂታል ኢኮኖሚው ላይ ኢኖቬሽን ኢንቨስትመንትን በማድረግ በከፍተኛ ሁኔታ ከኢንዱስትሪው ጋር ተያይዞ ሰፊ የሆነ ስራ ሰርተዋል። ነገሮችን አሳድገዋል። ከቴክኖሎጂው ጋር ከምን ጋር ተያይዞ ሰፊ ግራውንድ ስለፈጠሩ በእንደዚህ አይነት መልኩ ወጣቶች ስራ እንዲያገኙ ነገሮች ተመቻችተዋል ማለት ነው። ለምሳሌ እንደ ፎከስ ኤሪያ ተብሎ እና አይሲቲ፣ ኤአይ፣ አርቲፊሻል ኢንተለጀንስ፣ ግሪን ኢነርጂ፣ ባዮቴክ የመሳሰሉት ነገሮች ትኩረት ተሰጥቷቸዋል። እነ ኮዲንግ፣ ዲጂታል ስኪልስ ፍሮም ኤርሊ ኤዱኬሽን፣ ሪሞት ወርክ ፕላትፎርምስ የሚባለው የግዴታ በተለይ በአሁኑ ጊዜ ስራ የግዴታ የሆነ ቦታ ሄዳችሁ አይደለም መስራት የሚጠበቅባችሁ። ሪሞት ወርክ በተለይ እንደምታውቁት በፊትም ነበረ። በተለይ ከኮቪድ በኋላ ኮቪድ አንድ ይዞ የመጣ ኦፖርቹኒቲ ሰዎች ካሉበት ቦታ ስራዎችን መስራት እንደሚቻል ነገሮች ብዙ ስላየን እንደዚህ አይነት ነገሮች ይደረጋሉ። ከዛ ጋር ተያይዞ አዳዲስ ኢንዱስትሪዎች ይፈጠራሉ። አዳዲስ ስራዎች ደግሞ ለወጣቱ ይፈጠራል ማለት ነው። የመጨረሻው ለዛሬው ለመጀመሪያው ፓርት ብዬ ያዘጋጀሁት የፕራይቬት ሴክተር ኤንድ ገቨርንመንት ፓርትነርሺፕ፣ ፕራይቬት ሴክተር እና የግሉ ዘርፍና ገቨርንመንት በፓርትነርሺፕ የሚሰሯቸው ስራዎች። ምክንያቱም ገቨርንመንት ብቻ አይደለም ነገሮች የሚባሉት። ፕራይቬት ሴክተሩ ወይም ፕራይቬት ካምፓኒዎች ሙቹዋሊ ከገቨርንመንት ጋር አብረው ተያይዞ ፕሮግራሞቻቸውን በመቅረጽ የሚሰሯቸው ስራዎች አሉ። ይሄ ሲሆን ብዙ ጊዜ እንዲሁም ስራዎች አብዛኛው ስራዎች የሚፈጠሩት በፕራይቬት ሴክተሩ ነው። ያው ፕራይቬት ሴክተሮች በደንብ እንዲስፋፉ ሲደረግ ፕራይቬት ሴክተሩ ስራ የመፍጠር ነገሩ እየበዛ ነው የሚሄደው። አሁን ብዙ ጊዜ ገቨርንመንት ብቻ አይደለም ስራ የሚፈጥረው። የመንግስት ትልቁ ሪስፖንሲቢሊቲ የግል መስኩ ወይም የግል ሴክተሩ በስፋት ስራ እንዲፈጥር ለግል ሴክተሩ ነገሮችን በማመቻቸት ወጣቶች የበለጠ በሀገሪቱ ውስጥ ተጠቃሚ እንዲሆኑ ያደርጋል ማለት ነው። አብረው የሚሰሩት ጆይንት ትሬኒንግ ፕሮግራም አላቸው። ምክንያቱም የፕራይቬት ሴክተሩ እና ገቨርንመንት ጆይንት ትሬኒንግ ፕሮግራም በማዘጋጀት ፕራይቬት ሴክተሩ የሚኖረውን የሰራተኛ መንግስት ባለው ነገር ሁሉ እያመቻቸ ትሬኒንግ መስጠት፣ ኢንዱስትሪ አድቫይዘሪ ቦርድስ ኢን ዩኒቨርሲቲስ በዩኒቨርሲቲ ውስጥ ከኢንዱስትሪ ጋር ተያይዞ ኢንዱስትሪዎችን ፕሮሞት የሚያደርግ አድቫይዘሪ ቦርዶችን ያቋቁማል። ኮፈንድድ ሪሰርች ኤንድ ኢኖቬሽን ሴንተርስ የተለያዩ የሪሰርች ሴንተሮችን የኢኖቬሽን ሴንተሮችን ይቋቋማሉ ማለት ነው። ይሄ ሲሆን ትሬኒንግ ሊድስ ዳይሬክት ቱ ኢምፕሎይመንት። ስለዚህ ሰፊ የሆነ በተለይ ስኪል ላይ የምንሰራ ከሆነ ያ ትሬኒንግ ምን ያደርጋል? ኢንዱስትሪውን ፕሮሞት ያደርጋል። ወጣቶች ስራ እንዲፈጥሩ ወደ ስራ ውስጥ እንዲገቡ ስኪልፉል እንዲሆኑ ያደርጋል ማለት ነው። ስለዚህ በመጀመሪያው ፓርት እነዚህን 6 ነገሮች ላቀርብላችሁ ሞክሬያለሁ። ስለዚህ በተለይ በታዳጊ ሀገሮች ወጣቶች ስራ ማግኘት አለባቸው። ወጣቶች ስራ የማይሰሩ ከሆነ ስራ ማንሰጣቸው ከሆነ ለተለያዩ ላልባሌ ነገር የሚሆኑት አስፈላጊው ነገር ሳናመቻች ስንቀር ነውና አንዳንድ ጊዜ እንሰማለን እናያለን። በወጣቶች ትምህርታቸውን ጨርሰው አክሰስ ሳይኖራቸው ሲቀር ወደ ተስፋ መቁረጡ አንዳንድ ጊዜ ከስደትም ጋር ተያይዞ ከምንም ጋር ተያይዞ እነዚህ ነገሮች ናቸው ትሪገር የሚያደርጉት
የወጣቱን ስለንቦና በዚህ ዙሪያ መንግስት ከፕራይቬት ሴክተሩ ጋር በመሆን ፕራይቬት ሴክተሩም ደግሞ ሪስፖንሲቢሊቲ ስላለበት ለዜጎች የስራ ዕድሎችን በመፍጠር በራሳቸው ሴክተር ያለውን ብቻ ሳይሆን አጠቃላይ ለእያንዳንዱ ህዝብ ሪስፖንሲብል ሆነን እንደነዚህ አይነት ነገሮችን ማመቻቸት ይጠበቅብናል ለማለት ነው። የተወሰነ ያለኝን ነገር ላካፍል ብዬ ነው። አመሰግናለሁ። እግዚአብሔር ይስጥልኝ።